ቁራሌው ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጠውም? ኧረ እባክሽ ማን ይገዛኛል? በነፃ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወጂ ይሄን አረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘር ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አትገዛኝም? የኔ እህት የድሮ ከትርፉ ሸክም ነሽ። ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ነው አንተ? ምን ሆነክ ነው? አረ ምንም ግን ይሄን የመሰለ እንደ አዲስ ማንቆርቆር የሚያብረቀርቅ ውበት ይዛ ነው። አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አትገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለም። አንተ ምን አይተናውጣነ? ምን ተከራከሩ? እኔ ልግባ እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩም ብለሽ ነው? ሂዲ። ሲያስጠላ። አንተ አታፍርም? ሰው ይዘው ተብሎ ይገባል። ራስሽ አይደለሽ እንዴ ግቢ ያልሽ? በል አምጣ ጠርሙሴን ደፋር። ስሚኝ ከአዲስ ፍቅር እንደያዘኝ ንገርልኝ። ሻማቼ እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋ ልሽጥልኝ ይሉኛል? ባለጌ ነው። እንዴት አባሽ ነው የምታምሪው? ወይኔ ኩኩሻ ተበላው። አንቺ ኩኩሻ ወያብዬ ብረቱን አትወስጂውም እንዴ? ኧረ ወስደዋለሁ፣ ማታ እመጣለሁ። እስማ አምቡል አረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ቃ እንዲህ ሲያሽከረክረኝ ነው የሚውለው። አልደው እንዳያስከው ማሪ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋ አልቻልኩም። አሃ ፒካፕ ላይ መሆኑ ነው። ይሸጣል? ነው ፒካፕ ነው። እንደዛ ሳይሆን ለመገንዘብ እየሞከርክ ነው ማለት ነው። እድሉን አግኝቼ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይ። አይ እንዴ ተመችቶኛል፣ ይቅርብኝ። እና ለምን እየሸኙሽ አናወራም? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ ደረሽ? ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው። እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለሜት ነው? አረ ነኝ ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በኩኩሻ አንተ ትቀልዳለህ። እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ። የኔ ማሂ። ወንድማችን ሰላም በይልኝ። እሺ ቁራሌው አሮጊታና ብረት ድስት ያለው ቁራሌው ወይ የሆነ ጫማ አለኝ ትገዛኛለህ? በነጣም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ቶ በቃ ያምሻል። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሲላም ላይ እጭ ፋል ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው። እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ።
እህቷለች ማለት ነው። እጭ አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም አምጪው እናየዋለን። መጣ በቃ ጠብቅ ማለት ነበር። ሰው እንዴት የቤት ሽት ይለብሱ ያምራል። አንተ ያማል እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደግሞ ምንድነው እንደዚህ የሚያስጨው? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጠርሙስ አይኔ ላይ ሲላወስ ነው የከረመው። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዴም ጀምረሻል? በኋላ እናወራለን። ግቢ። በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትንም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድን ነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዘም እንዴ? አረ እኔ ምን አገባኝ? እኔማ አገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ 100 አለቃ ገብሬት ያለሽ። አይ ይሄ ተው እባክህ አባዬ፣ የራሱ ጉዳይ። ሄጃል መጣችልህ ደሞች ተምቻማቼ። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባል ሆነ? ይሄንንም ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። እህት እስኪ የኔ አበባ አታምርም? ስታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል፣ የቁራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቁራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዷ ማቼ የሸጠልኝ ጫማ የማን ነው? ምን ጭራሽ ሲል አምላክ የአባይን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት የአባይን ጫማ ነው የሸጠልኝ? ምን ነው? እኔ የምልህ ለምን እንደ ሐሳብ እኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መታወቅ አልፈለኩም ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በልልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራለሁ በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? አይ አዝለን እንዞራለን። ና ውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ። ቁራሊ 5 26 27 እንደምን ጉር ነው የጣለብኝ? አይበቃኝም? አይመለከተኝም። ዝም ብለህ ስራ። ኧረ በወንድ ልጅ አምላክ ግድለሽም ተይ። አታ ምን እሺ ነው? ዝም ብላ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ? አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ኧረ እኔ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት። ኩኩሻ በሰላም ነው? በይሳ ኩሻ በሚሰራው እኔ አዝዣ ነው።
እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግል። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሽ ያክስቴ ልጅ ነች። ፒሳይ የኩኩሽ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላድርግ? ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና ምለቅህ እንዳይመስልህ። አረ ለሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ? አይ አይዞ እንግዲህ። እነዚህ ምንድነው ያማችኋል እንዴ? እጅ ታውቂያለሽ፣ ፈጣሪ ራሱ ይወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ። አንቺ መልካም ቀን ቁራሊው። ስማ ዛሬ መፍራት የለም። ፊትህን ኮስተራ ገላት እንዳትሰማ። ደግሞ ደረቱን ነፍቶ ቆማል ሲያስጠላ። አጠቁኩሻ አይ መጣልህ እንግዲህ አተ ጨፈት ተደም በቃ አለቀልኝ። አተ ምንሽ ባልሰማ ልትሄድ ነው እንዴ? ኧረ አይደለም እኮ አይደለም። ምን ፈጣሪ ነው ጸሎትን በዚህ ጥጋብ ይሰማልና እንዴ አልከው አተ አንተ ኪሩ የታባ አለቃ መጣችልህ። ስማ ምንም አላልኩም። እሺ ምን አርግ ነው የምትለው? ማኔ አረ ምንም አላልኩትም። የሆነ ልብስ አለ ትገዛኛለህ እያለኝ ነው። አንተ በቃ ለሆድ ብለህ በዛ አይነት ራቆትህን መሄድ ነው ሆዳ። አረ ማኪ መንሽ እንደዛ እኮ አይደለም። ዝበል በቃ አሁን ፍታይድ። ምንሽ ዛሬ ፊት ተቋቁሯል? አረ ድሮም ጥቁር ነው። ምንድነው ምሻሸኝ? ማኔ አላልሸሽሽም። አትፍራይም ብዬ የለ እንዴ? ምንድነው እንደዚህ የሚያደርግ? እውነቱን ስነግርሽ ካሁን ሰነዘርሽብኝ ብዬ እኮ እንደ ኪሎ ከሰውኝ እኮ። ምንድነው እሱን ተወና መቼ ነው የምንገናኘው? ከማን ጋር? ከኔ ጋር ነው እኮ እኔና አንቺ። ምን? እሺ አረ ምንም። እሺ ያክስት ልጅ ካች ብላለች። በቃ በቃ ሂጃለሁ። ስማ በቃ ቅዳሜ እደውልልሃለሁ። እሺ ማሂ እንዴ ቆይ እስቲ ምንድነው? ምን ሆነሽ ቢነው? ምንም አልሆንኩም። ሰው ግን እንዴት አኩርፎ ያምርበታል። ቆይ ከሰፈር ወጣ ደጋ ምንድነው የምትሰራው? አረ ምንም አይደል። ከሰፈር ወጣ ደጋ ስትለፋደድ የነበረውስ መቀናቱ ነው። ለምንድነው ቀነው? እኔ ማን ይቀርቻ አላውቅም። ፊትሽ ላይ እኮ ያስታውቃል። አበቤ እሰይ እሺ አበቤ በቃ ሌላ ምጥ ምን ሆነ ነው? ሌላ ቀን አስረዳሻለሁ። እሺ በቃ ቻው። አትዘኝም። እሺ ጤና ቢስ የሆነ ልጅ መለቅ እንዳይመስልሽ። አረ ስለፈጠራ ወርዴ በእናት አታዝበለ ከዘገዘከኝ አይቀርሽ። ቆይ ለምን በርበሬ አታጥነኝም እንዴ? ምንድነው? ዘመን ማትል ከሆነ አይቀርልም። እሺ አሁንም አረ ክፉ እንጀራነት ወክብኝ እኮ ምንድነው? ስማተ ማኪ አጠገብ እንዳድርስ ብያል ነበር እንዴ? እና እኔ መች ደረስኩባት? እና ምን እሺ ነው ከስሩ አልጠፋም ያልከው? እንዴ ምንድነው? ተረጋጋ። ሲጀምር እኔ ምንም አውቀው ነገር የለም። እራሷ አይደለች እንዳልፈታ ያለችኝ። ስማ እሷን ከኔ ውጭ አንድ ሰው እንዲፎነቅባት አልፈልግም። እሺ እና ፎንቃ ገብቶልሽ ነው? ምን አባ ገባ ድጋሚ አላስጠነቅቀም። እሺ አረ ኩኩሻ ማስጨነቅ። ይሄንንማ ለማይ መናገር አለብን። አንቺ ማይ ሲምባ አረ እባክሽ ኩኩሻን የሆነ ልጅ እያስጨነቀው ነው። ለምን? እኔ አላቅልሽም ብቻ እያስጨነቀው ነው። የቱ ጋር? እታችኛው ቅያስ።
አንተ ኩኩሻ እስካሁን እየጠበቅኩ ለምንድን ነው ያልመጣኸው? ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ እስኪ። ምን እያረጋችሁ ነው? ምን ነው ችግር አለ? ቢኖርስ እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። ወንዳ ወንድነት ደስ ይላል ማለት ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላለሁ። ኪራ እባላለሁ። አሃ አይደለ? በማን እንደሚበሳሳይሻለሁ? እሺ ኩኩሻ ተረጋጋ፣ ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው? አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝም? አራራ ደስ ይለኛል። እንዴ ማዘርትም ታንቺንማ የራሴ ያደርግሻለሁ። ወይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ። ወይኔ ይሄ የተመታ ቆራለሁ። ይሄ ሰላቢ የሆነ ልጅ ወይኔ የት አባቱ ሰራሁለት። ነይ እስኪ እንዴ ቀስ በል። ይሄ የተመታ ቆራለሁ። ቆይ ሰራል ምታስፈራረን። ኧረ ሰዓት ቺም ታስጨንቃለች። ቆይ ምንድን ነው ችግርሽ? ወይኔ ጉድፈላ ምን ይዘጋሻል? ንገሪኝ። አሁን ምንም አልልም። ቤት ገብተህ ረፍታል። ቆይ እሺ ምን አድርግ ነው የምትሉኝ? እሺ ደግሞ ማን አፍቃሪሽ ነው? ሞኝ አፍቃሪሽ ደግሞ ማን ነው? በጣም ሰክሯል። እባክሽ ተይው። እኔ ኩኩሻ ሰልፍ ማይነካካኝም። እሺ ማን ነው ተሸክሞ ፍቃዬን ሲያበላኝ የነበረውን አታውቂውም? የምትነግረኝ ከሆነ ንገረኝ፣ ካልሆነ ግን ምን እንደለመድሽው ብሸብል ተሰሪ ይሄን ያልን ተናናቅ። አራራራራ ሞራል ታሞ እንጂ ፈርቶ አይሞትም። እሺ በቃ ይሄ ነው የሚፈለገው። ሂድ ከግቢው ውሃ ይዘህልኝ ና። አረ ማኪ ለዚህ ምን አባ ገባ? ሂድና አጣልኝ። ወይኔ አረ ብር አላመጣም። ሄደም እሺ አሁንም አትናገርም? አልናገርም። ወይኔ ሙድ ያስክል ማን እኔ አንቺ ላይ የኔ ጎረምሳ ትንሽ ጥጋብ ያላገድና ዋው 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 እስኪ አሁን ተረጋጋ። ምን አድርግ ነው የምትለኝ? ማለት የኔ ወይኔ ማታ ጭራሽ በዋንም ቁራለሁ ልናቅ። አታ ስማ እኔ እንደፈለኩ ላረጋው እችላለሁ። ሌላ ግን ማንም እንዲናገራል። ፍቅር እኮ ምንም ያስደርጋል። ግሩብልሽ ነሰርፍሽ አፈነደው እንደ አይነት ጨዋታ ጀመረ። ኦየ መጣ አፈነደው። አረማክ በጣሪ ነው በለው። እኔ ማኪ ምን አይነት ሰው እንደሆነ እንኳን አላወቀም ማለት ነው። አሳየዋለሁ። አረ ማኪ ጅልልቅ ነው በእናትሽ። ዝም ብለህ ስራሽ ድጋሚ አልነግረም። አረ በጣም ጥሩ ነው። እንደሌላ ጊዜ ተሸክመኝ ባለፈው አስጠጥተው አንተ ዝም በል። የመቼ ዕለት አሁን የሚረሳውል እንዳይመስልሽ። እንደው ባለጌ እኮ ነኝ እናት፣ በእናትሽ ይቅርታ። አረ ኖርማል ነው የኔ ፍቅር። አታ ምን ያርግ? እሺ በቃ ማኪ። ኦይ እንዴ ብንቀኝ ነው ፎን ቃለብኝ ብለህ ለሰው የምታወራው? አረ በቃ ለማንም አላወራም። አቤት ውሸት! አንተ መሸት ፎን ቃልብኝ አላልከኝ? ቆይ እኔ እናንተ እናወራለን። እሺ ስማ ድጋሚ አጠገቡ ብድርስ ድራሽን ነው። እሺ ማጠፋው ለጉጉሻ ቀል የለም። እኔ እንጃ ዛሬ ገና ሂጅ አይደል ቼክ ማድረግው እና ቢሆንስ ትኬቱን ቼክ ላድርግና ነግረዋለሁ። ማሂ በአንቺ የተነሳ ነው ይልሽ ይሁሉ ጻፍ። እሺ በቃ ደውልልሻለሁ። አታ ተው እሷ አይደለችም። አይገርምሽም? አንቺ መስለሻቸው እኮ ነው ማለት። አሁን እኮ የልብ ሌባ በዚህ ያለፈች እያሉኝ ነበር። እውነት
እናገኛችኋት? ፊት ለፊት ቆማ ያየና ውይ እስኪ ሙሽ በለኝ። ሙች ራሱ ድብን በል እስቲ አንበሳው መጣልሽ። ቆይ ለምንድን ነው ከህይወቴ የማትወጣልኝ? በእናትህ መቼ ገባው ነው? ቆይ ምንድነው ችግራችሁ? የኛን ችግር የዲዛ መኪና ራሱ በትክክል አይችልም። ቆይ አንተንም አሳርን ካገላለጽ ኪሩ አትበልኝሽ። እንግዲህ እሱን ከኔ ጋር ሳይሆን ካለቃ ጋር ታወራበታለህ። እናንተ ወሬ እንደሆነ አያል እኔ ቸኩያለሁ። ኩኩሻ ትሸኛል በል አቶ ኪሩቤል ደህና ዋል። ጉልቤ ቆይ አፈር ድሜ ካላበላውክ